ኢትዮጵያን በወንጌል አተምቃለሁ በማለት በከፍተኛ እቅድ የሚንቀሳቀሰው የጴንጤ ቡድን በልፋቱ ልክ ውጤት ማምጣት ባለመቻሉ በተለያዩ ጊዜያት አዳዲስ የማስመሰል ስልቶችን ወደ መከተል መግባቱ ይታወቃል። በተለይ ሙስሊሙን ማህበረሰብ ኢላማ ያደረጉት እነዚህ አካላት በእርዳታ ስም በማህበራዊ ግፊት በጩኸትና በተለያዩ ተወናዎች ሲሞክሩ ቆይተዋል። ይህ ሁሉ ልፋት ግን ያሰቡትን ውጤት ማምጣት እንዳልቻለ ብዙዎች ይመሰክራሉ። ይህ የማስመሰል ስልት አዲስ ሳይሆን ከዚህ ቀደምም ጀለብያና ኒቃብ በማልበስ እንዲሁም በመንዙማ ዜማ አስመስለው ሙስሊሙን ማህበረሰብ ለማሳሳት መሞከራቸው ይታወሳል። እነዚህ ወገኖች በእስላም መገለጫዎች ማስመሰል ስልት ውስጥ ከገቡበት ምክንያቶች መካከል በሃይማኖታዊ ንስስሮችና ክርክሮች በመሸነፋቸውና ሙስሊሙ ማህበረሰብ በከፍተኛ ንቃተ ህሊና ላይ በመድረሱ እንዲሁም ሞጋች ማህበረሰብ በመፈጠሩ እንደሆነ ይገመታል። በዚህም የተነሳ ወደ እስልምና የሚሄዱ ተከታዮቻቸው ኪሳራ ለማካካስ ሙስሊሞችን መስለው መቅረብን እንደ ብቸኛ የሰበካ አማራጭ የያዙ ይመስላል። መጅሊሱ ይህንና መሰል የማህበረሰቡን ስሜት የሚነኩ ተግባራትን ተከታትሎ ማስቆም እንደሚገባው ብዙዎች ሐሳባቸውን ሰጥተዋል። በተጨማሪም ይህ አይነቱ ድርጊት የሃይማኖታዊ መቻቻልን ድንበር የሚጥስና ግጭት ቀስቃሽ በመሆኑ መንግስት ዝምታን ትቶ ተገቢውን እርምጃ በመውሰድ ህጋዊነቱን እንዲያስከብር ጥሪ አቅርበዋል። ሁሉም ሃይማኖት ራሱን ችሎ በራሱ ማንነት ስብከቱን ማካሄድ ሲገባው የሌላውን እምነት መለያ ለግል ዓላማ መጠቀም ነውር ከመሆኑም በላይ በህዝቦች መካከል አለመግባባትን የሚፈጥር መሆኑ ሁሉም ሊገነዘብ ይገባዋል። እነዚህ አካላት ሙስሊሞችን ከእምነታቸው ለማስወጣት ከፍተኛ በጀት፣ በርካታ የሰው ኃይል፣ ትልቅ ፖለቲካዊ ተደራሽነትና አደረጃጀት ይዘው ቢንቀሳቀሱም በሙስሊሙ ማህበረሰብ ላይ ተጽዕኖ መፍጠር አለመቻላቸው ተገልጿል። ይህ ለሙስሊሙ ማህበረሰብ ትልቅ መልእክት አለው። ይኸውም የእምነቱን ጥንካሬ ተገንዝቦ በእውቀት ላይ የተመሰረተ ትውልድ በመገንባትና አንድነቱን በማጠናከር መሰል የማታለያ ስልቶችን በንቃት እንዲጠብቅና እንዳይዘናጋ ያሳስባል። በቅርቡ በስልተኛ ቋንቋ ተዘጋጅቶ ቀርቧል በተባለ የጴንጤዎች መዝሙር ቅንብር ላይ የሙስሊሙን ማህበረሰብ ሃይማኖታዊ መለያ የሆነውን ሂጃብ ለብሰው መታየታቸው ከፍተኛ ቅሬታ ማስነሳቱ ታውቋል። ይህን የሌላውን እምነት መስሎ የመተወን ተግባር እጅግ ነውር፣ ግልጽ ማታለልና ማጭበርበር በመሆኑ በአስቸኳይ እንዲቆም ጠንካራ ጥሪ ቀርቧል። እንዲህ አይነቱ የሐሰት ውክልና በሃይማኖቶች መካከል ያለውን መተማመን የሚሸረሽርና ከስነ ምግባር የራቀ መሆኑ ተጠቁሟል።